Mustafa any seat Mustafa any seat سلا ጫማ any seat አንተ Mustafa ሌላ ወይ አንተ ፍቅረኛ አንተ አዳምጪኝ ወይኔ ዝም በል አንተ ፍቅረኛ አለኝ ይው ጫማ ኢትዮጵያ ውስጥ አራት አይነት ጫማ አለ ወይኔ እሺ በቃ ወይ አንተ ፍቅረኛ አለኝ ምን አለች እኔ ባለ ትዳር ነኝ የልጆች አባት ነኝ አጨቅጭቅኝ እኔ አሁን ስለ ጫማ ላስረዳሽ ነው የገባሁት ይው ኢትዮጵያ ውስጥ አራት አይነት ጫማ አለ አው አይ አንተ ፍቅረኛ አለኝ ሉባባ የምትባል ፍቅረኛ አለች ሳውዲ አረቢያ የምትኖር አው አይ ፍቅረኛ አለኝ አንተ አለኝ ቀናች እርምሽ ነው አለኝ እኔ ኢትዮጵያዊ ሚስት አለች ሉባባ አዴም መሐመድ ሰኢድ ትባላለች ጥሩ ነው እኔ ፍቅረኛ ያለኝ እሰይ ፍቅረኛ ታንገብገቢ እድሜሽ ገና እኮ ነው 18 አመትሽ ነው አይደል እኔ 19 20 እኔ 23 ወር 3 ወር እኔ 20 ልትሆኚ አይ እኔ 19 3 ወር እኔ 20 እኮ ከ3 ወር በኋላ 20 አመትሽ ይሆናል ማለት ነው አንቺ ደርሰሻል እና ወደ ቤተሰብ ሽማግሌ ምናምን አልተላከም ጅንጅና አፈልገ ባክሽ ማን ነው ይጀረጅልሻል ማለት ነው ሽማግሌ የኔ ቤት አፈልገም በደንብ ነው የምችለው አፈልገም ቁመሽ ተቀሪያታለሽ የዛኔ ምን እንደምትባይ ታውቂያለሽ በኢትዮጵያ ባህል እቺ ቁሞ ቀር ጓደኞቿ አግብተው እሷ ቁማ ቀር ሚስታፈልገም ባል አልፈልግም ነው የሚባለው ሚስታፈልገም ባል አልፈልግም መልካም በዓል መልካም ምን ማን እየጻፈ ነው የሚጠይቃችሁ ያወዛገበችኝ እኮ አንቺ መልካም በዓል ማለት ገና ነው ገና አሁን ጥምቀት እኮ ገና እየደረሰ ነው ጥምቀት ታውቂያለሽ ጥምቀት አው አዝጊውንሽ ልጅ አማርኛ በደንብ ትችላለሽ ግን በቃ ታወዛግባለሽ ምናምን አንተ ጀግና ወይዬ እኔ ጀግና አንተ ጀግና ወይዬ አንተ ጀግና ይው ጀግና ብቻ አይባልም አንተ ጀግና አንተ ኩሩ አንተ ልበቀና ልበደንዳና ጀግና እያልሽ ዝፈኝ እስቲ አንተ ጀግና አንተ ኩሩ እያልሽ ምንድነው ኩሩ ማለትማ በቃ ጠብራራ አሁን እንዴት ላስረዳሽ ኩሩ አታውቂም ኩራት ኢትዮጵያዊ ኩራት ይሄ ወኔ ይሄ ከውስጥ የሚፈነጭ ኢትዮጵያዊነት አለ ራሱ ኢትዮጵያዊ ስትሆኚ ይመጣል ኩራቱ ባትበይም ሽሮ በልተሽ ራሱ ትኮሪያለሽ ኢትዮጵያዊነት እኮ ራሱ ውስጥ የሆነ ምን ልበልሽ ራስሽ እንዴት እንደምታዩ ከሌሎች ዓለም ለየት ብለሽ ነው የምትታዩ ከነዚህ ግርጣታሞች ነጮች ወይ ይቅርታ በስማም ተነካዋት እንዴ ማነሽ ድንቅነሽ ቃሪያ አልወድም አበባን የተላከልሽ ቃሪያ የላከልሽ ሰው የለም ምንድነው ቃል ምንድነው ቃር ማለት የሆነ የሚያቃጥል ነገር በልተሽ የሚያቀርሽ ነገር ነው ቃር ይባላል አው ምንድነው ኩሩ ነው ቁ አይደለም ኩሩ ይሄ ኢትዮጵያውያን ብቻ የሚታደሉት ጸጋ ነው ኩሩ በቃ ማንኛውም ኢትዮጵያ ባይለብስም ባይበላም ባይጠጣም ኩሩ ነው ወይዬ አንተ ኩሩ አንተ ተው ኩሩ ማለት እጄው እናቴ አዳምጪ መኩራራት ታውቂያለሽ ወይኔ ቆይ ምን አባቱ ማረጋት እኔ አንቺን ካየሁ ነው ካወራሁ በኋላ ስንት ቆይ አንተ ፍቅረኛ አለኝ ቁርጥሽን ነገርኩሽ እኮ ስለዚህ ለምን last time ለምን አንተ ሌላ ፍቅረኛ እና አንተ የኔ ፍቅረኛዎች አዳምጪ ለምን ሁለት ሚስት አንተ ሁለት ሚስት ደርዘን ናቸው 12 ኖ ሁለት ሚስት 12 15 ደርዘን ናቸው ብዙ ናቸው
ሉባባ፣ ፋጤ እንደገና ደግሞ እቺ ማን ነበር ስማ? ብርቅነሽ፣ ድንቅነሽ፣ አዋጋሽ፣ እያቸው፣ ማናዟት፣ ማልኳት ብዙ ሚስት በጣም ብዙ ሚስቶች ናቸው ያሉ። ሜሪ፣ ቲቲ ደግሞ ሃይማኖት አለይም፣ እስላሙንም ክርስቲያኑንም ብሔር አለይም፣ ኦሮሞንም ሁሉ ያገኙትን ማግበስበስ ነው ስራዬ። አም ሶሪ እንዴ ይቅርታ አድርጊልኝ እኔ ቆንጆ። ብዙ ሚስቶች ናቸው ያሉ። አንዳንዴ ሳስበው ሴቶች ለእኔ ብቻ የተፈጠሩ መስሎም ይታየኛል። እንዲሁ ግን ይቅርታ ዓለም ውስጥ ያሉት ሴቶች ጠቅላላ ለእኔ ብቻ የተፈጠሩ ይመስለኛል። ማነሽ ድንቅነሽ? ድንች የለኝም። ለምን የኔ ስም ድንች የለኝም። ስሜ በርበሬ። ድንቅነሽ ማለት ምን መሰለሽ? አውቺ ልጅ በእናታችሁ እንዴ! ድንቅነሽ ማለት ድንቅ ምንድን ነው? ድንቅ ማለት ብርቅ የሆነ ነገር። ብርቅ ታውቂያለሽ? ብርቱካን የለኝም። ብርቱካን እኔ ብርቱካን እኔ ተቃጥዬ ሞትኩ። ብርቅ ማለት ብርቅነሽ። ብርቱካን የለኝም። ወይኔ ማን ብርቱካን አለሽ? ብርቅ ታውቂያለሽ? አንቺ አሁን ለሰው ብርቅ ነሽ። አልገባኝም። መቼም አይገባሽ። ኢትዮጵያዊነት ቋንቋ ቅኔ ነው። ኢትዮጵያዊነት ቋንቋ ፍቹ ከባድ ነው። ዝም ብሎ ለማንኛውም እንትን የሚረዳ አይደለም። ኢትዮጵያዊነትን ስትቀናጂ ነው የምታውቂው። ገና አንቺ ብዙ ይቀርሻል፣ በጣም ብዙ። አንተ ኩሩ በይሲ ተመሰጠች። አንተ በጣም ጉንጭ ኛኛኛ ምስኪን። ኛኛኛ ምንድን ነው? ኛኛኛ ምንድን ነው? ምስኪን እኔ ህፃን ልጅ ነኝ እንዴ ኝኝኝ እያልሽ የምታጫውች? ትልቅ ሰው ነኝ። አንተ ምስኪን፣ በጣም ምስኪን። ጎበዝ ልጅ ጎበዝ። ጉብዝናዬንማ መቻየሽ። የሰው ልጅ ጉብዝናው የሚነካው በአገሩ ነው። አገሬን ሲነኩብኝ ጀግና ነኝ። አገሬን ሲነኩብኝ አካኬ ዘራፍ እምቢ ለአገሬ። በተለይ በኢትዮጵያዊነት ሲመጡብኝ። ስሚ አሁን ኢትዮጵያዊነት እንዴት ነው ማስተምርሽ አንቺን? ማስቲካ የለኝም። ማስተምርሽ ማስቲካ ማለት በደንብ ትሰማለች እኮ እያናገረች። ለምን አንተ ስጭኝ ማስቲካ? ለምን ማስቲካ ሳይሆን ማስተማር። አሁን እኔ ኢትዮጵያዊነትን አስተምርሻለሁ አንቺን። አስተማሪ? አዎ ማስተምርሽ ደግሞ ኢትዮጵያዊነትን። ገብቷታል ግን በቃ በደንብ ገብቶሻል። እዛ ይልም አወዛግብ። የኔ እናት በቃኝ። እኔ በድርቅ ነው ያልኩት። ስለነበረን ቆይታ አመሰግናለሁኝ። ዝሆን ዝሆኒት ምን ነው ተኮሳተርሽ? የኔ ኩሩ ድንቅዋ። እሺ ጥያቄ ያለሽ የለሽም? ተናገሪ። የት ነው የምትኖረው? እኔ የምኖረው እንግዲህ ምን ብዬ ላስራ? አሁን የት ነው የምኖረው? አረብ ሀገር ብላት ይደብራት ይሆናል። ምን ልበላት? የት ሀገር? ማሉም ሳውዲ አረቢያ። አረቢ ማሉም። ስም ማን ነው? አያጅቡ አልኩሽ እኮ። አያጅቡ አሃያ ስርዓት። አያ አህያና አያ ይለያል። አያ ከሌ አያ። አዎ አያና አያ ጅቦ ይሄኔ ቆንጆ። ስሜንማ በደንብ መያዝ አለብሽ። ስሜን ማጥናት አለብሽ በደንብ። ማታ 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 ቀንስ
ቀንስ ማነሽ ድንቄ ምንድን ነው ወደ ላይ ይወጣ ነው ድንቅ ነሽ እኔ ደክሞኛል በቃ እኔም ደክሞኛል ለናደር ያውም እኔ እስካሁን አልተኛውም ይገርምሻል ቻው ባየ ቻው ቻው